ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የሶማሌ የባህር ላይ ወንበዴዎች በየመን የባህር ዳርቻ በ3 ወር ውስጥ ሁለተኛውን ነዳጅ ጫኝ መርከብ አገቱ። የዩናይትድ ኪንግደም የባህር ኃይል ደህንነት ድርጅት እና የሶማሌ የደህንነት ባለስልጣናት የባህር ላይ ወንበዴዎች በኤደን ባህረ ሰላጤ ከየመን የባህር ዳርቻ አካባቢ አንድ የጭነት መርከብ ማገታቸውን አስታወቁ። የዩኬ የባህር ትራንስፖርት ድርጅት መርከቡ ወደ ምስራቅ እየተጓዘ በነበረበት ወቅት ያልተፈቀደላቸው ግለሰቦች ተሳፍረዋል ሲል ገልጾ ሌሎች መርከቦችንም በጥንቃቄ እንዲጓዙ ምክር ሰጥቷቸዋል ብሏል። የሶማሌ ክልል ራስን ገዝ ግዛቶች የሆነችውን የፑንትላንድን ባለስልጣናት አጥቂዎች ሶማሊያውያን መሆናቸውንም ተናግረዋል። ይህ ከግንቦት ወር ወዲህ በየመን የባህር ዳርቻ ላይ የተፈጸመው ሁለተኛ የመርከብ እገታ ሲሆን የመጀመሪያው ኤምቲ ዩሪካ የታገተችው በቃና ወደብ አቅራቢያ ነበረ። በሚያዝያ ወር ሌሎች 2 መርከቦች በህንድ ውቅያኖስ ላይ በባህር ወንበዴዎች ታግተዋል። የባህር ላይ ወንበዴዎች ሌሎች ያልተሳኩ በርካታ የእገታ ሙከራዎችን እያደረጉ መሆናቸውንና ይህም በዚህ የውሃ ክፍል ላይ ዳግም እያንሰራሩ መሆኑን እንደሚያሳይ ገልጸዋል። በአንድ ወቅት በተከታታይ እገታ ይፈጸሙባቸው በነበሩ የውሃ ክፍሎች ላይ እስከ ዛሬ 3 ዓመት ድረስ የተለያዩ ሀገራት የባህር ኃይል አባላትን ያካተተ የተቀናጀ የጸጥታ ዘመቻ ከተደረገ በኋላ ሊጠፉ ተቃርበው ነበረ። 3 የፑንትላንድ የደህንነት ባለስልጣናት ለቢቢሲ እንዳስረዱትም ዓርብ ዕለት የታገተችው መርከብ ኤሚት አሳና የተባለች የጭነት መርከብ ናት። ወደ ኤደን ባህረ ሰላጤ ከመሄዳቸው በፊት ከፑንትላንድ የወደብ ከተማ ካርጋድ አቅራቢያ ካሉ ሩቅ አካባቢ የተነሱ 7 ታጣቂዎች በእገታው ላይ መሳተፋቸውን ጨምረው ተናግረዋል። ኤሚቲ አሳና መርከብ የታንዛኒያ ባንዲራ የምታውለበልብ ሲሆን ወደ ፑንትላንድ ቦሳሶ ወደብ እየተጓዘች እንደነበረም ተገልጿል። የህንድ ውቅያኖስ በሶማሊያ የሚካሄደውን የጸረ ባህር ላይ ወንበዴዎች ዘመቻ በሚቆጣጠረው የአውሮፓ ህብረት የባህር ኃይል ከፍተኛ ጥበቃ የሚደረግለት ሲሆን በኤደን ባህረ ሰላጤ በኩል ያለው ጥበቃ ግን የላላ ነው። እንደ ፑንትላንድ ባለስልጣናት ገለጻ ከሆነ ይህ አሁን በባህር ላይ ወንበዴዎች በተደጋጋሚ እገታ ለመፈጸማቸው አንዱ ምክንያት ሊሆን ይችላል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።